ዛሬም ስግደት ላይ ያለው የምቀርጸው ቪዲዮ ነው። እዚህ ጋር በጣም ደክሞኛል፣ ሙቀት ነው፣ ደብሮኛል። በጣም ይደብረ ነበረ። ቀኑ ተመሳሳይ ኤቭሪዴይ ሲም ነው፣ ሁሉ ነገር ሲም ነውና ያልፋል የሚለው ነገር ብዙ ሰው ያልፋል የሚለውን ቃል ያውቃል አይደለ? ያልፋል እንላለን። የማያልፍ ነገር የለም፣ የማያልፍ ቀን የለም። እርግጥ እንደሚያልፍ አብዛኞቻችን እናውቃለን፣ ሁሉ ነገርም እንደሚያልፍ ማለት ነው። እና ዛሬ ሙዳችሁ ቢከነፍ፣ ዛሬ ሁሉ ነገራችሁ ድክም ብልትሉ፣ ፊታችሁ ቢጠቋቅር፣ ሰውነታችሁ ዝርግፍግፍ ቢል ነገ ከነገ ወዲያ ልክ እንደ ትዝታ እግዚአብሔር ጤናና እድሜ ከሰጠን ልክ እንደ ትዝታ ይሆናል ማለት ነው። እንደ ትዝታ እናወራዋለን። ይህን ቪዲዮ ለራሴ ማስታወሻ ነው መቀዳው። ትግስት እባላለሁ። የምኖረው አሁን ሰዓት ዱባይ ነው። ስግደት ላይ ያለሁት ሰው ቤት ነው መሰራው። ስግደት ላይ መኖር አንቺ ብቻ ተሰደሻል እንዴ ልትኙ ትችላላችሁ። ግን እኔ ብቻ አይደለም የተሰደድኩት። የስግደት ይለያያል። ተሰዶ የሚኖሩ ሰዎች አሉ፣ አይኖ ይለያያል። እና እንግዲህ 2025 የመጨረሻ ወር ላይ እየተገኘን ነው። እንግዲህ 11ኛ ወር ገብተናል። እኔም እንግዲህ ቪዲዮን እየቀራረስኩ ነው። ምክንያቱም ይህን ቪዲዮ አንድ ቀን ሁሉ ነገር አልፎ አሁን ያለሁበት ሙድ፣ አሁን ያለሁበት ብቸኝነቴ፣ አሁን ያለሁበት ተስፋ መቁረጤ ተስፋ አለኝ ግን በጣም ብዙ ነገሮችን አቅዳቸዋለሁ። እነዛ እቅዶቼ ሲበላሹ ተስፋ ቆርጣለሁ ማለት ነው። ግን አሁንም ተመልሼ ሌላ እቅድ አቅዳለሁ። አሁን ነው ያልፋል፣ ሁሉ ነገር ያልፋል ስንል እመቤቴን በቀላሉ ስንት አመታቶች አለፉ። የት ሆነን ነው? አሁንም እሱ ቤት ሆነን በጣም ብዙ አመታት እንደ ቀልድ ያልፋል። እቅዳችን እናወጣለን። እቅዳችን ሲቆይ ይበላሽብናል፣ ወይም ደግሞ እቅዳችን አይሳካልንም። ለምንድን ነው? ያሰብንበት ጊዜ በቃ እቅዱ ራሱ ስናስበው ያደክመናል። በማሰብ ብቻ ድክም። እኔ በእኔ በኩል በአሁኑ ሰዓት በጣም በማሰብ ብቻ ደክሞኛል። አስባለሁ፣ አቅዳለሁ፣ እመኛለሁ ምናምን ነገር እሱ ብቻ ራሱ እንዳለ ድክም ነው የሚያደርገው ድክም። እና የገባኝ ነገር ቢኖር ማለት ነው በቃ አሁን የሆነ ነገር አስብኩ አይደለ? ያችን ነገር አረጋታለሁ፣ አላስቆይም። የዛሬ ወር፣ የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት እንደዚህ ሆናል አላትም። ዛሬውኑ ለመሆን እወጣለሁ፣ ዛሬውኑ ለመሆን እፍጨረጨራለሁ። እና ፊዚካሊ አለባበሴ እንደዚህ ነው። በጣም ይደብራል አለባበሱ። ሰማይን አንዳንዴ ቆንጆ ፎቶ ተነስተን ቤተሰብ ስንልክ በጣም የተመቸን ይመስላችኋል። ግን እኛ ስንት አመት ሙሉ 7 ይሁን 5 አመት 6 አመት እንደዚህ አይነት አንድ አይነት አለባበስ እንለብሳለን። ከጎናችን ብዙ አይነት ልብስ የሚለብሱ ሰዎችን እያየን፣ ለብሶ የሚወጡ ሰዎችን እያየን፣ እኛ ግን ተገለን አፍሪካ ይሁን ብቻ አላቅም፣ ግን ተገለን የግል ልብስ ነው ያለን ከነሱ አዘን እና